ኮሜዲያን ወንደሰን አውራሪስ በድንገተኛ የልብ ህመም ምክንያት ህይወቱ አለፈ። የኢትዮጵያ ስጋት መግለጫ በኢትዮጵያና ኤርትራ መካከል ያለው ውጥረት እንዲቀዘቅዝ ጥሪ ቀረበ። ሰብስክራይብ፣ ላይክ እና ሼር ማድረግዎን እንዳይረሱ። ወደ ዜናው እናልፋለን። ስታንዳርድ ባንክ በኢትዮጵያ አዲስ የባንክ አሰራር ፍቃድ ያገኘ የመጀመሪያው የውጭ ተቋም ሆነ። በአዲስ አበባ ኢትዮጵያ ብሔራዊ ባንክ የስታንዳርድ ባንክን የውክልና ጽህፈት ቤት አዲስ በተሻሻለው የባንክ ህግ አዋጅ መሰረት በይፋ ፍቃድ መስጠቱን አስታወቀ። ይህም በኢትዮጵያ አዲስ በተሻሻለው የባንክ ንግድ አዋጅ መሰረት ፈቃድ ያገኙ የመጀመሪያው የውጭ ባንክ አድርጎታል። ብሔራዊ ባንክ ባወጣው መግለጫ አዲሱ ፍቃድ መስጠት የአዲስ አበባ መተዳደሪያ ደንብ ዘመን መጀመር መሆኑን በመጥቀስ በውጭ ውክልና ጽህፈት ቤቶች ላይ የሚደረገው ቁጥጥር ሙሉ በሙሉ ወደ ብሔራዊ ባንክ መሻገሩን አስታውቋል። ብሔራዊ ባንኩ እንደገለጸው የተሻሻለው የአዋጅ በንግድና በቀጠና ትስስር ሚኒስቴር ቁጥጥር ስር የነበረውን የውጭ ባንኮች የጽህፈት ቤቶች የፍቃድ አሰጣጥና የቁጥጥር በቀጥታ በራሱ ስልጣን ስር አድርጓል። የኢትዮጵያ ብሔራዊ ባንክ ከዚህ ቀደም በንግድና ቀጠናዊ ትስስር ሚኒስቴር ስር በነበሩ ፍቃዶች ሲሰሩ የነበሩ የውጭ ባንክ የምክር አገልግሎት ጽህፈት ቤቶች ዳግም ፍቃድ መስጠት ጀምሯል ብሏል። ባንኩ አክሎም በአዲስ ማዕቀፍ ስር የቀረቡ አዳዲስ ማመልከቻዎች እየገመገመ መሆኑን ገልጿል። በዚህም መሰረት በኢትዮጵያ የውክልና ጽህፈት ቤት ያለው ስታንዳርድ ባንክ ሽግግሩን ያጠናቀቀ የመጀመሪያው ባንክ ሆኗል። ወደ ሌላ ዜና እናልፋለን። ኮሜዲያን ወንደሰን አውራሪስ በድንገተኛ የልብ ህመም ምክንያት ህይወቱ አለፈ። ኮሜዲያን ወንደሰን አውራሪስ በድንገተኛ የልብ ህመም በዳግማዊ ሚኒሊክ ሆስፒታል በህክምና ሲረዳ ቆይቶ ዛሬ ህይወቱ ማለፉ ተሰምቷል። ኮሜዲያኑ ትናንት አሞኛል ብሎ ለህክምና ወደ ጤና ተቋም አምርቶ የነበረ ሲሆን ሌሊቱ ሙሉ የህክምና እርዳታ ሲደረግለት እንደነበር ተገልጿል። ኮሜዲያን ወንደሰን አውራሪስ የአንድ ሴት ልጅ አባት እንደነበረ መናኸሪያ ሬዲዮ ጣቢያ ዘግቧል። የማሌዥያ ጠቅላይ ሚኒስቴር ታሪካዊ የአፍሪካ ህብረት ጉብኝት። የማሌዥያ ጠቅላይ ሚኒስቴር ዳቶ ሴሪ የአፍሪካ ህብረትን የጎበኙ የመጀመሪያ የማሌዥያ መሪ ሆነዋል። ከህብረቱም ኮሚሽን ሊቀመንበር ጋር ባደረጉት ውይይት ሁለቱ ወገኖች በተለያዩ መስኮች ያላቸውን ስትራቴጂካዊ አጋርነት ማጠናከር ላይ ትኩረት አድርገዋል። ጉብኝቱ የአፍሪካና ማሌዥያ ትብብርን ወደ አዲስ ታሪካዊ ምዕራፍ እንደሚያሻግር ተገልጿል። እየተከታተላችሁን ስለሆነ ከልብ እያመሰገንን ሰብስክራይብ፣ ሼር እና ላይክ ማድረግዎን አይዘንጉ። ኢትዮጵያ በሰሜናዊ ድንበር ላይ የኤርትራን ጠላትነት የተሞላበትን ተግባር የምትለውን ነገር ስጋት እንደፈጠረባት ደግማ ገልጻለች። በአዲስ አበባ የሚገኙ ባለስልጣናት የኤርትራን የታጠቁ ቡድኖች በመደገፍ በክልሉ መረጋጋት ውስጥ ጣልቃ መግባትና በሰሜናዊ ኢትዮጵያ ያለውን አለመረጋጋት ለመቀነስ እየሞከረች ነው ሲሉ በግልጽ ከሷታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ከቅርብ ወራት ወዲህ ኤርትራ ከተወሰኑ ሚሊሻዎችና ጸረ መንግስት ቡድኖች ጋር ያላትን ተሳትፎ መጨመሩን አስታውቋል። ኤርትራ በይፋ ክሱ እስካሁን አልተቀበለችም። ትዕግስታችን ገደብ የለሽ አይደለም የሚል ማስጠንቀቂያ በቅርቡ በሰጡት መግለጫ የኢትዮጵያ ባለስልጣናት በተለይም የኤርትራ ተግባራት የኢትዮጵያን ሉዓላዊነት የሚያሰጋ ከሆነ የሀገሪቱ ወታደራዊ ትዕግስት የማያልቅ አይደለም ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። አዲስ አበባ በተጨማሪም ቀይ ባህርን ጨምሮ የአሰብ ወደብን ማግኘት ስትራቴጂካዊ የሆነ ብሔራዊ ቅድሚያ የሚሰጠው ጉዳይ እንደሆነ አጽንኦት ሰጥታለች። በሁለቱ ጎረቤታሞች መካከል ያለው አለመተማመን የሚያባብስ ጉዳይ ነው። የኤርትራ አቋምና ክልላዊ ተጽዕኖ አስመራ በቅርብ ጊዜ በተነሱት ክሶች ላይ በአብዛኛው ዝምታ መርጣለች። ሆኖም ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ የመግባት ክሶችን በተከታታይ ስትቃወም የቆየች ሲሆን የምታደርገው ነገር ሁሉ የራሷን ደህንነት ለማስጠበቅ ብቻ እንደሆነ ትናገራለች። ትንታኔ ሰጪዎች በኢትዮጵያና በኤርትራ መካከል የሚቀሰቀስ ማንኛውም ግጭት አስቀድሞ የፖለቲካ እርግጠኛ አለመሆን፣ የኢኮኖሚ ጫናና ሰብአዊ ችግሮች እየገጠሙት ያለውን የቀንድ አፍሪካን ክልል ሊያረጋጋ እንደሚችል ያስጠነቅቃሉ። ማንኛውም የሁኔታው መባባስ የሚከተሉትን ነገሮች ሊጎዳ ይችላል። በድንበር አካባቢ ያሉ ማህበረሰቦች፣ የንግድና የትራንስፖርት መስመሮች፣ በቀይ ባህር ላይ ያለው የባህር ላይ ደህንነት፣ በክልሉ በመካሄድ ላይ ያለው የሰላም ሂደቶች ናቸው። በኢትዮጵያና ኤርትራ መካከል ያለው ውጥረት እንዲቀዘቅዝ ጥሪ ቀረበ። በቅርቡ በኢትዮጵያና በኤርትራ መካከል በተፈጠረው የቀይ ባህር ወደብ ተደራሽነትና በሌሎች ያልተፈቱ ጉዳዮች ሳቢያ በክልሉ የጦርነት ስጋት እያንዣበበ መሆኑ ተነግሯል። ዓለም አቀፍ ተቋማትና የደህንነት ተንታኞች በሁለቱ ሀገራት ተጨማሪ አውዳሚ ጦርነት ለመከላከል ወደ ድርድር እንዲመለሱ አሳስበዋል። በክልሉ ውስጥ ያሉ ተለዋዋጭ ሁኔታዎች እና ያልተቋረጡ ጉዳዮች የውጥረቱን መጠን ከፍ እንዳደረጉት ጠቁመዋል። ውጥረቱ በዋነኝነት በሰሜን ኢትዮጵያ ያለው የውስጥ አለመግባባት ሙሉ በሙሉ ባለመፈታቱ የኢትዮጵያና የአሰብ ወደብን ለመጠቀም ያላትን ፍላጎት በግልጽ በማስቀመጧ እንደሆነ ዘገቦች ያመለክታሉ። የአፍሪካ አቪዬሽን ኔትወርክ ለማጠናከር ጠንካራ ቁርጠኝነት። የአፍሪካ ህብረት ኮሚሽን ለሀገሪቷ የኢኮኖሚ ትስስር ለማጎልበት ዘመናዊ፣ ውጤታማና ዘላቂ የአቪዬሽን ኔትወርክ ለመፍጠር በቁርጠኝነት እየሰራ መሆኑን አስታውቋል።
ህብረቱ ይህን እቅድ የአየር ትራንስፖርት ግንኙነት ስር እንዲሰድ እና የአፍሪካ ሀገራት ዓለም አቀፍ ተወዳዳሪነት እንዲደረግ ወሳኝ እንደሆነ ያምናል። ሁለቱ ፕሮጀክቶችም ዓለም አቀፍ አረንጓዴ ልማት መመዘኛን ያሟሉ ተብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።